የቤት ገዢዎችና ሻጮች ሶስቱ ወቅታዊ ጥያቄዎች። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ። በአሁኑ ወቅት በአሜሪካን ሀገር ውስጥ ቤት ለመሸጥ ወይም ለመግዛት በማሰብ ላይ ያሉ ሰዎች አእምሮ ውስጥ የሚመላለሱ ሶስት ወቅታዊ ጥያቄዎች አሉ። የእነዚህን ጥያቄዎች ትክክለኛ ምላሽ ማወቅ የሪል ስቴት ማርኬቱን በተገቢው መንገድ ተረድቶ የሽያጭና የግዢ ጥሩ ዕድሎች ተጠቃሚ ለመሆን ያስችላል። የመጀመሪያው ጥያቄ የሻጮች ጥያቄ ሲሆን አሁን ያለኝን ቤት ብሸጥ የምፈልገው አይነት ሌላ ቤት ማግኘት እችላለሁ ወይ የሚለው ነው። የቤት ባለቤቶች የላይፍ ስታይል ለውጥ ለማድረግ፣ ወደ ሌላ ከተማ ወይም ስቴት ሙቭ ለማድረግ፣ ልጆች ወደ ካሌጅ በመሄዳቸው ወይም ቤት ውስጥ የሚኖር የቤተሰብ ቁጥር በመቀነሱ ምክንያት ዳውንሳይዝ ለማድረግ፣ በተቃራኒው ደግሞ የቤተሰብ ቁጥር በመጨመሩ ሰፋ ያለ ወይም ተለቅ ያለ ቤት ፍለጋ አፕሳይዝ ለማድረግ ያላቸውን ቤት ሽጠው ለአዲሱ ነባራዊ ሁኔታቸው የሚሆን ሌላ ቤት ይገዛሉ። ነገር ግን ለሽያጭ ወጡ የነበሩ ቤቶች ቁጥር አናሳ የነበሩ ከመሆኑ አንጻር ሻጮች ፍላጎታቸውን የሚያሟላ ቤት ባለማግኘታቸው ይህን ሽጦ የመግዛት ውሳኔያቸውን አቆይተውት ነበር። ባለፉት 1 እና 2 ዓመታት ውስጥ ለሽያጭ ሊስት የሚደረጉ ቤቶች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ሲሆን ላለፉት 6 ተከታታይ ወራቶች ግን ከ2019 ጀምሮ ባልተለመደ ሁኔታ በየወሩ ለሽያጭ ማርኬት ላይ የሚወጡ ቤቶች ቁጥር ከ1 ሚሊዮን በላይ ሆኗል። ይህም ሻጮች ከዚህ በፊት ከነበራቸው የተሻለ ምርጫ ስለሚሰጣቸው ፍላጎታቸውን የሚያሟላ ቤት ባለማግኘታቸው አቆይተውት የነበረውን ሽጦ የመግዛት ውሳኔ እንዲቀይሩ ያደርጋል። ሁለተኛው ጥያቄ የገዢዎች ጥያቄ ሲሆን በገቤና በአቅሜ ልክ የሚሸጥ ቤት ማግኘት እችላለሁ ወይ የሚል ነው። ላለፉት 3 እና 4 ዓመታቶች የቤት ባለቤትነት ለአብዛኛው የአሜሪካን ነዋሪ ከአቅም በላይ ወይም አንአፎርደብል የነበረ ሲሆን በዚህ ዓመት ግን የሞርጌጅ ወለድና የቤት ዋጋ በተወሰነ መልኩ እየቀነሱ በመምጣታቸው ምክንያት አፎርደቢሊቲ እየተሻሻለ የመጣ በመሆኑ በአቅም ልክ ቤት ማግኘትና የቤት ባለቤት መሆን ሞር ሪያሊስቲክ የሆነ ጎል እየሆነ መጥቷል። ሶስተኛውም ጥያቄ የገዢዎች ጥያቄ ሲሆን ቤት ለመግዛት ኳሊፋይድ ነኝ፣ ነገር ግን የቤት ዋጋ እስኪወርድ ልጠብቀው የሚል ነው። ብዙ ሰው የቤት ዋጋ ሲግኒፊካንትሊ ይወርዳል ብሎ ቢያስብም ያሉት ዳታዎች ግን ያንን አያሳዩም። ምንም እንኳን ለሽያጭ የሚቀርቡት ቤቶች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ቢሆንም የቤት ዋጋ ክራሽ እንዲያደርግ በሚያስችል ቁጥር ግን አይደለም። በተጨማሪም አብዛኛው የቤት ባለቤት አሁን ያለው የቤት ዋጋ ቤቱ ካለበት ዕዳ በጣም ከፍ ያለ በመሆኑ ጠንካራ ኤኩቲ ስላለውና በአጠቃላይ በአሁኑ ሰዓት ያሉ የቤት ባለቤቶች 2008 ላይ ከነበሩት አንጻር የተሻለ የፋይናንስ ሁኔታ ላይ ስላሉ የተወሰነ የዋጋ መቀዛቀዝ ቢኖርም በአጠቃላይ ግን የሃውዚንግ ማርኬቱ ስቴብል እንደሆነ ይቆያል ተብሎ ይጠበቃል። ለዚህም በትላንትናው ዕለት የወጣው የላስ ቬጋስ ሃውዚንግ ማርኬት መንዝሊ ስታቲስቲክስ ሪፖርት ጥሩ ማሳያ ነው። በሪፖርቱ መሰረት ምንም እንኳን እንደ አብዛኛው ሌሎች የአሜሪካ ከተሞች ላስ ቬጋስ ውስጥ ያለው የሃውዚንግ ማርኬት ለገዢዎች ወደ ማድላት ሽፍት እያደረገ ቢሆንም በትናንትናው ሪፖርት መሰረት ግን በላስ ቬጋስ እና አካባቢው የቤት መካከለኛ ዋጋ ወይም ሜዲያን ሃውስ ፕራይስ ወደ $489,000 ከፍ በማለት ኦልታይም ሃይ ሪከርዱን ይዟል። ስለሆነም የቤት ዋጋ እስኪወርድ መጠበቁ ጥሩ ስትራቴጂክ ፕላን አይሆንም። ለዛም ነው ዋጋ እስኪወርድ ፐርፌክት የሆነ ታይም ከሚጠብቁ ሰዎች ይልቅ ዝግጁ በሆኑበት ጊዜ ገዝተው ይዘው የሚቆዩ ሰዎች ከሪል ስቴት የሎንግ ተርም ሀብት ፈጣሪነት የተሻለ ተጠቃሚ ይሆናሉ የሚባለው። ይህን ጉዳይ የበለጠ ለመረዳትም ሆነ ለቤተሰቦና ለኢንቨስትመንት የሚውሉ ፕሮፐርቲዎችን መግዛትንና መሸጥን በተመለከተ ለተጨማሪ መረጃ ኮንታክት ያድርጉኝ። ዳዊት ወልዴ ነኝ፣ የሪል ስቴት ፕሮፌሽናል ከላስ ቬጋስ።